ሳሙና ነው ይዤላችሁ የመጣሁት እና የሞሮኮ ሳሙና እንዴት ነው የሚሰራው የሚለውን ቤት ውስጥ የሚሰራ ሻወር ጄል ከፈለጋችሁ መከታተል አለባችሁ። እንደዚህ ፏ ያለ እጅ ከፈለጋችሁ እንግዲህ ፏ ያለ ሰውነት ፏ ያለ እጅና እግር ከፈለጋችሁ ይህንን ቪዲዮ መከታተል አለባችሁ። ጤና ይስጥልኝ ውድን የተከበራችሁ የገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ ጋር ሁሉ አማን ነው? ሻወር ጄል ነው ይዤላችሁ የመጣሁትና ያው እቤት ውስጥ የምንሰራው ነው። ኖርማል ሻወር ጄል ቢኖርም ከዛ ተቀላቅለን ለሰውነታችን ማቅያ እንዲሁም ለጠቆረ ቦታ አንጫ የሚሆን ነገር ነው ይዤላችሁ የመጣሁትና በጣም አሪፍ ነገር ነው። ትወዱታላችሁ ብዬ አስባለሁ። ወደ ግብአቱ እንሂድና እንደምናደርገው ባለፈውም በዚህ ሙሉ አካባቢ ነበረ የሰራ ነው እና ሻወር ጄል አልቆ ነው እኔ ድጋሚ የመጣሁት። ያውላችሁ እንደምታዩት ውስጡ ስኳር አለ። 2 ወይም 3 ማንኪያ ሻይ ማንኪያ ይሆናል ስኳር አለው። እንዲሁም ደግሞ ከርከደይ ይዤ መጥቻለሁ። እኔ ያውላችሁ ከርከደይ በጣም ለቆዳ በጣም አሪፍ ነገር ነው እና ከርከደይ ይዤ መጥቻለሁ። ፈጭቼው ነው ይሄኛውና ይሄኛውም 1-2 ማንኪያ ነው የሚሆነው። ብዙ ግብአት ነው ይዘሽ የመጣሽው ምናምን እንዳትሉ፣ ይሄ ቢያንስ ለወር ምናምን ይሆነናል። ገላ መታጠቢያ በሳምንት 2 ጊዜ እንኳን ብንታጠብ ራሱ ቶሎ ብዙም እኛ ጋር የተለመደ አይደለም ገላ መታጠብ። ቢያንስ እንኳን በሳምንት 2 ብንታጠብ እንኳን ይሄ ከወር በላይ የሚሆነን ነው ማለት ነው እና ሁሉም በዚህ 2 ነው። 2 የሚሆን ስኳር 2 የሚሆን ደግሞ ከርከዴ ማለት ነው እና እንዲሁም ደግሞ እርድ አለኝ። እርድ ለሰውነት ማቅላት ማጽዳት በጣም አሪፍ ነገር ነው። ይሄው እንደዚህ ያህል እርድ አንድ በቂያችን ነው። እንዲሁም ደግሞ ቀሲል አለኝ። ይሄው ቀሲል ነው ይሄ። እሱንም እንደዚሁ አሁን እንደ እርዱ ይሄው አንድ ማለት ነው። እንደዚሁም ደግሞ ሌላ ደግሞ የበቆሎ ዱቄት አለኝ። እሱንም እንደዚሁ አንድ ማለት ነው። ቡና አለኝ። ቡናም እንደዚሁ ይሄው በዚህ 1 ማንኪያ ማለት ነው። ደግሞ ይሄው በዚህ በክዳኑ ወይም ደግሞ በማንኪያው 2 ማለት ነው። ይሄ የሮዝ ዋተር ነው። ከዚህ በፊት ነግሬያችሁ አውቃለሁ። በዚህ 1 ወይም ደግሞ በማንኪያው 2 ማድረግ ትችላላችሁ። ግሪሲሊ በጣም ሰውነታችንን ከሚያረጥብልን ነገር አንዱ ነው። በጣም ነው ሰውነታችንን የሚያረጥብልን፣ እርጥበት ይሰጠዋል፣ ልስላሴ ይሰጠዋል እና ግሪሲሊ በጣም አሪፍ ነገር ነው። ያው በሌላ ቦታ ወይም በሌላ ሀገር እኔ በነበርኩበት አካባቢ በብዛት ምንድነው የሚያረጉት? ዘይቱ ምናምን ነው የሚያረጉት። ለእንደዚህ አይነት ሳሙና ለገላቸው ሲሰሩ ዘይቱ ምናምን ነው የሚያረጉት። እኛ ጋር የምትችሉ ሰዎች ግሪሲሊውን ዘይቱን ወይም ደግሞ በኮኮናት ዘይት መቀየር ትችላላችሁ። እኔ ግሪሲሊ ነው የማደርገው። በቅርብ የምናገኘው እና በረካሽ የምናገኘው ይሄን ስለሆነ እኔ ግሪሲሊ ነው ማድረገው። 1-3 ማንኪያ የሚሆን ቤኪንግ ሶዳም ይሄው በዚህ 1 ማለት ነው። ይሄው እንደዚህ ያደረኩት ከግሪሲሊው እና ከሮዝ ወተሩ በተረፈ ያደረኩት 1 ማንኪያ ነው ሁሉንም ማለት ነው እና ምን እንጨምራለን? ወፍራም ነው ወይት እንደ ዱቄት ነገር ነው። አያችሁት? ለማሳየት ስለማይመች እና በዛ ላይ ብርጭቆ ስለሆነ እንዳይሰበር በልቼው ነው። እና ይሄ ሻወር ጄል ነው። ይሄው ሻወር ጄል እንደዚህ አድርጋችሁ ላላ እስከሚያረግላችሁ ድረስ ማለት ነው። እንትኑ ምንድነው የሚባለው? ግብአቱን እነዚህ ላላ እስከሚያረግላችሁ ድረስ ሻወር ጄል ትጨምሩበታላችሁ። ሰቦቼ አሁን በደንብ አቀላቅዬው መጥቻለሁ እና ደግሞ ብዙ ሆኖ አላያችሁት? አያችሁት? ብዙ ሆኖ በዛ ላይ አያችሁት? በቃ አሁን ይሄ በጣም ኖርማል ሳሙና ነው የሆነው። በዛ ላይ ደግሞ የሞተውን ቆዳ በጣም ነው የሚያነሳው። ምክንያቱም አይታችኋል፣ ስኳር አለው፣ ቡና አለው፣ እንዲሁም ግሪሲሊ ያለው ዘይቱን ያላቸው የኮኮናት ዘይት መጨመር ትችላላችሁ። ሮዝ ዋተር አለው። ሁሉም ነገር ነው ያለው። ሁሉም ነገር ለቆዳ ተስማሚ የሆነ ነገር በጠቅላላ አለው ማለት ነው እና ይሄንን በደረቅ ቆዳ
ባይሆን አሪፍ ነው እና እኔ እዩት፣ አሁን እጄን እዩት ላሳያችሁ። እዩትና ሰውነታችሁን እንደዚህ በውሃ ራስ ታረጉና ከዛ በኋላ ይሄንን አንስታችሁ እንደዚህ ሰውነታችሁ ያላችሁ እንደዚህ እያረጋችሁ ሙሉ ሰውነታችሁ ስክራፕ ስላለው ቀስ እያለ እያሸ የሞተውን ቆዳ ያነሳላችኋል። ልስልስ አርጎ በቃ እንደ ህፃናት ቆዳ ነው የሚያረግላችሁና ሻወር ጄል የሌላችሁ የምትወዱትን ሳሙና ፍቃችሁ በሙቅ ውሃ አርጋችሁ ማድረግ ትችላላችሁ። እና የሞሮኮ ሳሙና ማለት ትችላላችሁ። አያችሁት? የሞሮኮ ሳሙና በቃ ምንም ከዚህ የሚለይ ነገር የለው። እሱም ያው ያሉት ግብአቶች አሁን የጨመርነውን ነው የሚኖረውና ያላችሁ ይሄ አያችሁት? እንደዚህ ፍትልትልትል እስከሚል ድረስ ከዛ በኋላ በገላ መታሻ ሙልጭ አርጋችሁ መታጠብ ማለት ነው። እና ቤት ውስጥ እንደዚህ መስራት ከቻለን ምንም ውጭ የሚያስወጣ ነገር የለምና እኔ እንደሚመስለኝ እናንተም እስኪ ሞክሩት። ልታጠበው ያላችሁ ቤተሰቦች ታጥቤ መጣሁ። እዩት እጄ እንዴት እንደሚያምር እዩት። እውነት እዩት። እዚህ ጋር እንኳን እዩት። አያችሁት? እዩት። ቅድም አሳይቻችኋለሁ የነበረውንና አሁን እዩት። በቃ እንደዚህ አድርጉና ቤታችሁ ውስጥ ፏ በሉ። እውነት ምንም አያስፈልግም። እኔ እጄ በጣም ነው የምሰራበት። በጣም በቃ ቤቴ ያለውን ነገር ሁሉ ያለ አጋዥ ራሴ ነኝ የምሰራው። ግን ባለኝ ሰዓት ደግሞ እንደዚህ ፏ አላለው። እዩት። አያችሁት? በቃ እዩት። እዩት። በቃ የእጄን ጉልበት ራሱ እዩት። እዩት። በቃ ሞሮኮ ከዚህ በላይ ምን አለ? ይሄ እዩት። ሞሮኮ እኮ ከዚህ በላይ ምንም ነገር አያረግም እና ቤት ውስጥ ማድረግ ከቻላችሁ ሌላው እንትን ማለት አያስፈልግም። በዛ ላይ በቃ ልስላሴው ራሱ እውነት የልጅ ቆዳ ነው የሚመስለው፣ ልስላሴው ራሱ ማለት ነው። እና እዩት እዩት። በቃ ብታጡ ግሪሲሊ አታጡ ቤት ውስጥና እንደዚህ አድርጋችሁ ፏ በሉ። እጃችሁ ስራ ስለምሰሩበት ተጎድቶ ምን ብሎ መቀመጥ የለበትም። ይሄ በቃ እዩት እንዴት እንደሚያምር አያችሁት? በቃ ምንም ስራ ብንሰራ ቤት ውስጥ ብንሆንም ሙሉ ሰውነታችንን ሲሆን ደግሞ አስቡት፣ ሙሉ ገላችንን ስናደርገው ደግሞ አስቡት። በቃ በተደጋጋሚ ስታደርጉት እዩት እዩት። እውነት ሞክሩትና በቃ በእኔ የሆንባችሁ ቤት ሞክሩትና ለውጡን እራሳችሁ እዩ ማለት ነው። እና እዩት በቃ ቤት ውስጥ ይሄን የሚያህል ነገር ለወረ ቤት ውስጥ ካስቀመጥን ገላችንን ነው በቃ የምንታጠብበት፣ እጅ እግራችንን፣ ገላችንን። ለዛሬ ያለን ቪዲዮ ይሄ ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ቪዲዮ በጣም እየታየ አይደለም እና አበረታቱኝ። ስለምትከታተሉኝ አመሰግናለሁ።